መቅረስ ጀመረ። ሌሎቹም መብላት ጀመሩ። ነገር ግን በድንገት ጃክ መፍሰስ ጀመረና ወደ መሬት ወደቀ። ጆንና አኒያ ደግሞ ወንበር ላይ ያስቀመጡት። ነገር ግን ጃክ ሊነቃ አልቻለም። የካፌው ማናጀርም ጃክን ከጓደኞቹ ጋር በመጫን ወደ ሆስፒታል መሄድ ጀመሩ። ወደ ሆስፒታል ለመሄድም 3 መንገድ አለ። አንደኛው መንገድ ወደ ቼታክ ድልድይ የሚወስድ ሲሆን ከሆስፒታሉ ጋርም 4 ኪሎ ሜትር ይራራቃል። ሁለተኛው ደግሞ ኤምኤልቢ ሮድ ይባላል። እሱም ደግሞ ምንም አይነት ትራፊክ የለም። ሶስተኛው ደግሞ ፓንት ኮሎኒ ይባላል። እሱም አጭር መንገድ ነው፣ ነገር ግን ባለ 1 መንገድ ነው። ሌላ ትልቅ መኪና በተቃራኒው አቅጣጫ ቢመጣ ምንም መውጫ የላቸውም እና ወደ ሆስፒታሉ ለመውጣት የትኛውን መንገድ መምረጥ አለባቸው? በፍጹም ተአምር ሶስተኛውን መንገድ መምረጥ አይችሉም፣ ምክንያቱም አደጋ አለው። ምናልባት ከፊት ሌላ ትልቅ መኪና ቢመጣ ምንም አይነት መውጫ አያገኙም። የመጀመሪያው መንገድ ደግሞ ድልድይ ነው፣ በዛ ላይ ብዙ ትራፊክ ፍሰት አለው። ስለዚህ ያለው አማራጭ ሁለተኛው መንገድ ነው። እሱንም መንገድ በመምረጥ ይሄዳሉ። ነገር ግን ሆስፒታል ሲደርሱ ጃክ ሞቶ ነበረ። ጃክ